ሆነም ቀረም ጊዜው ሄዶ አይቀርም። ብዙ ሰው የዛሬ 5 ዓመት ምን ማድረግ ነው የምትፈልገው ምናምን ሲባል የሆነ አዲስ ነገር የሚፈጠር አድርጎ ፕላን ሲያደርግ እናያለንና አደኑ ዘደይ 5 ዓመት ማለፉ አይቀርም። ካልሞትን መድረሳችን አይቀርም። ሶ ጥያቄው የሚሆነው የት መድረስ ፈልጋለሁ ነውና የት መድረስ ፈልጋለሁ የሚለውን ደግሞ ይመልስልን። እዛ መድረስ ለምፈልግበት ቦታ አሁን ምን እየሰራሁ ነው? የዛሬ 5 ዓመት ሚሊዮነር ሆናለሁ ቢል አንድ ሰው በቃ ዛሬ ያስታውቃለሁ ይሄ ሰው የቁመናው ሚሊዮነር እንደሚሆን ወይም ደግሞ 1 ሚሊዮነር ሊኖረው የሚገባው አይነት ማይንድሴት አለ ወይ ይሄን ነገር ለማድረግ ለማሳካትና ዋናው at the end of the day ዛሬ ያለው ፐርሰናሊቲያችን ነውና ኤቭሪ ዴይ ራሳችንን አፕግሬድ እስካላደረግን ድረስ ጊዜው ማለፉ አይቀርም። የምንደርስበትን ቦታ ግን ፈጽመን ልናቆም አንችልምና እኔ ፐርሰናሊ በ5 ዓመት በ10 ዓመት እዚህ ቦታ ሆናለሁ ምናምን ብሎ ጎል ሴት በማድረግ የማምን ሰው አይደለሁም። ግን ኤቭሪ ዴይ አዲስ ኦፖርቹኒቲ ነው ራስን ለማስተማርና ለመቀየር። ሶ ኤቭሪ ዴይ ራሳችንን የምንቀይረው ደግሞ ከሆነ ጊዜው ማለፉ አይቀርም። ሶ ጊዜው ሲያልፍ የተሻለ ቦታ ራሳችንን እናገኘዋለን። ሶ ያ አይ ዶንት ኖ ምን ፖይንት እንዳገኛችሁበት ይጠቅማል ስላሰብኩ ነው።